ባህር ዳር ላይ አውሮፕላን ማረፊያውን በማስፋፋት የተርሚናል ግንባታውን በማስፋፋት የተሰራው ስራ በጣም ጥሩ እና ለወደፊትም የአካባቢው ህዝብ የከተማውን ህዝብ ችግር የሚፈታ ሆኖ ነው ያገኘነው ማለት ነው። ፕሮጀክቱ በተቀመጠለት ስኬጁል የተጠናቀቀ ስላልሆነ እሱ መፍጠን እንዳለበት እና ቶሎ የግንባታ ስራው ተጠናቆ ለህብረተሰቡ አገልግሎት መድረስ እንዳለበት አስተያየት ሰጠናል። የባህር ላይ ትራንስፖርት እንቅስቃሴያችንም የወደብ ግንባታው አልተጠናቀቀም። ሌሎች ተጨማሪ ግንባታዎችም በጅማሮ ላይ ያሉበት ሁኔታ ነው ያለው። ይህ እንዲጠናቀቅ አስተያየት ሰጠናቸዋል። መናሪያዎችን ለማዘመን እንቅስቃሴውን ለመቆጣጠር ጥረት ተደረገ እንጂ ከታሪፍ በላይ ማስከፈል፣ ትርፍ መጫን የመሳሰሉ ነገሮች በመቶ የተቀረፉ አይደሉም። ከዚህ ላይ ጠንክሮ መስራት እንደሚጠይቅ መናኸሪያ ላይ በሙጫ ይዞ ቲኬት ቆርጦ ሰው ሞልቶ የወጣ ተሽከርካሪ ውጭ ላይ ትርፍ የሚጭንበት ሁኔታ እንዳለ ተገንዝበናል። ይህ መቆም እንዳለበት መጠንከር እንዳለባቸው የአጠቃላይ የዘርፉ እንቅስቃሴ በጣም ሰፊ ስለሆነ በሰው ኃይል መሟላት እንዳለበት በአደረጃጀት ብዙ ስራ መሰራት የሚጠበቅበት እንደሆነ ነው ያየ ነው።